ሰላም እንዴት ናችሁ? አዚፍ የሚለውን አጠቃቀም ነው ዛሬ ማሳያችሁ። በብዛት በእንግሊዝኛ እንጠቀምበታለን። በማስተሪ ኮሚኒኬሽንስ ነው የሚቀርብላችሁ። ሰብስክራይብ ማድረጋችሁን አትርሱ። ለምሳሌ አንድ ሰው ጎበዝ ሳይሆን ጎበዝ መምሰል ሲፈልግ፣ ቆንጆ ሳትሆን ቆንጆ ነኝ ብላ አክት ስታደርግ ይሄን መጠቀም እንችላለን። ሂ አክትስ አዚፍ ሂዝ ክሌቨር ሺ ፊልስ አዚፍ ሺ ኢዝ አትራክቲቭ እንደሆነ ታስቦ ሲወራ ማለት ነው። ወይም ደግሞ ያልሆነ ነገር እንደሆነ የሆነ ሰው አክት ካደረገ አዚፍ እንጠቀማለን ማለት ነው። እነዚህ ምሳሌዎች እንዲህ he speaks as if he knows everything ሁሉንም እንደሚያውቅ ያወራል ማለት ነው። she looks as if she is sad ያዘነች ትመስላለች፣ ነገሩ አላዘነችም እንደማለት ነው። እስኪ እነዚህን አክቲቪቲ እንስራ። ጥሩ ልጅ ትመስላለች፣ ጎበዝ ይመስላል። አዚፍን ተጠቅማችሁ እነዚህን ሰንተንስ ኮንስትራክት አድርጉ። ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።